ግሬያለሁ። የዛሬ ዓመትም ድጋሚ ቪዲዮ ሰርቼ ኦልሞስት ከ2 ሚሊዮን ሰው በላይ ያየው ቪዲዮ ሰርቻለሁ። ምንድነው የሚለው እነዚህ ካናዳ ልካለ እንደዚህ እናረጋለን የሚሉ ሰዎች ባዮ ላይ ስልካቸው አለ፣ አካውንት አለ፣ ኢትዮጵያ ውስጥ አካውንት አላቸው፣ ብር እያስገባችሁላቸው ከዛ ፍራኦል ነው የሚል ነገር ነው የምታመጡት። አይመለከተኝም ብዬ ከዚህ በፊት ደጋግሜ ተናግሬያለሁ። አንድ ቴሌግራም ላይም እኔ የማይመለከቱኝ ብዬ አስቀምጫለሁ። ፌስቡክ አይመለከተኝም፣ ቴሌግራም አይመለከተኝም፣ ቲክታክ 870 ምናምን ሺህ ነው ምናምን ያለው እሱ ብቻ ነው እኔ የምጠቀመው እና ኢንስታግራም አለኝ። ከዛ ውጪ ግን ቴሌግራም ቬሪፋይ ተደረገ፣ ፌስቡኮች ቬሪፋይ ተደረጉ፣ ከአንድም ሁለት አሉ፣ ቴሌግራምም 2 ነው ምናምን አይቻለሁ። ሰዎች ስክሪንሻት አድርገው እንትን ያደርጉልኛል እና እኔ ፐርሰናሊ እነዚህን ራን አላረጋቸውም። ስለዚህ እዛ ላይ የሚደረጉ ነገሮች በሙሉ አይመለከቱኝም ማለት ነው። የማይመለከቱኝ ነገሮች እንትን አላደርጋቸውም። ስለዚህ እኔ ፌስ እንደዚህ ላይቭ ላይ መጥቼ ያወራውበት ካልሆነ በስተቀር እኔን አይመለከተኝም። ይሄንን ደግሞ ከዚህ በፊት በነበረው ሶሻል ሚዲያ ላይቭ ላይ ገልጬዋለሁ። ስለገለጽኩት ያንን በትክክል ቁጭ ብዬ ስለተናገርኩበት አሁን ለምትሉት ነገር እኔን አድሬስ አያደርግም ነው። ደግሜ ነው የምነግራችሁ። በእኔ ስም የሚደረግ የትኛውም ነገር እኔ ራን የማላደርገው ስለሆነ ቴሌግራም ወላ ፌስቡክ ወላ ቲክታክ ምናምን አሁን የለም፣ መጠቀማቸው የሉ። እኔ የምጠቀመው አንድ ኢንስታግራም አለች፣ በቃ እሷን ነው የምጠቀመው። ግን እንዳለ የሚፖስቱ የሚጻፉ ነገሮች ከቲክታክ ላይ የተወሰዱ ከተለያየ ቦታ የተለቀሙ ናቸው እና እንደዚህ አዲስ ቪዲዮ ሰርቼ ወይ እንደዚህ ያደረኩበት ምናምን ለዛ ጉዳይ መልስ የሰጠሁበት ካልሆነ በስተቀር በእኔ ስም የሚደረግ የትኛውም ነገር እኔን አይመለከተኝም እና ከዚህ ግንዛቤ ውሰዱ። ይሄንን ነው ልላችሁ የምፈልገው። መልካምና የተባረከ ቀን ይሁንላችሁ። ሌላ ይሄ እንደዚህ ወንጀል ሰርቶ ነው የወጣው፣ እንደዚህ አድርጎ ነው የወጣው፣ በዚህ አድርጎ ነው የወጣው የሚለውን ማስረጃ ሲኖራችሁ ማስጠየቅ ትችላላችሁ። እኔ እጄም አእምሮዬም አንደበቴም ሁሉ ነገሬ ንጹህ ነኝ። ምንም ለሰው ከማዘንና ከመርዳት በስተቀር ማንም ሰው ላይ በወንጀል የሚጠይቀኝ አንድም ግለሰብም መንግስትም የለም። አበሻ እዚህ ሀገር የሚነዳው መኪና የለም፣ አምጡልኝ። ከተሙ የሚባለው ኢትዮጵያዊ ጀምሮ ትራክ የሚነዱትን ጠይቋቸው። ተሙን ስንት ብር ገዛው ብትለው ትልቁ $35,000 ነው የተነዳ ነው ገዛው ይላል። አዲስ ብትገዛ ስንት ነው ትራክ? ምናልባት እንደ ነጮች እንደ አሜሪካን ኤግልስ 18 ዊለር ወደ 1500 ያላቸው ምናልባት እንደምናም ፍራይት ነው የሚባሉ እነዚህ ጭነት ትልልቅ ነጮች ካምፓኒዎች እና ጥቁሮች ያላቸው የራሳቸው መኪና ሀቢ ስለሆነባቸው ፍላጎታቸው ስለሆነ ሁልጊዜ በዚያ ስራ ላይ ስላገኙት ለመዝናናት የብር ወይ ደግሞ ነሐስ መሪ ያለው አለ። መተኛው የተለየ በብር የተሰራለ በነሐስ የተሰራለ ሪሙ በጣም እጅግ ኤክስፔንሲቭ አለ። ይሄ ደግሞ እስከ $400,000-500,000 ይደርሳል። ትልቁ ግን 250,000 ነው። ይሄም ራሱ የአበሻ መኪና ግን ትልቁ አዲሱ 90,000 ነው። የፈለገው ቢወደድ $120,000 ነው። አዲሱ ዚሮ ማይሌጅ እያንዳንዱን እኔ አውቀዋለሁ። የትራንስፖርቴሽን ቢዝነስ ብትለኝ እያንዳንዱን የአይቲ ቴክኖሎጂ ብትል እያንዳንዱን የበላው ሰው ነው። ልትዋሸኝ አችልም። ፍራኦል አዲስ መኪና ቢሸጥላት እንኳ ዲለር ነው መሄድ ያለባት። የለውም አዲስ መኪና $160,000-150,000 የትኛው መኪና ነው የሚሸጥ? ያውም አበሻ ጀማሪ ለጀማሪ ገንዘብ ለማግኘት 30,000 ታገኛኛለች ብሎ ሽጦልኝ ዝም ብዬ ከሰጠሽው ሰጠሁት ነው የሚባለው። ገንዘብ ነው፣ ብላክ ማርኬት ተቀያየራላችሁ፣ ፍርድ ቤት መሄድ አልቻልሽም። ስለዚህ ግሪሳ 9000 ግሪሳ መሀይም ነው። ፍራኦል ኢቴቻ ስህተት የለበት። ሊያጭበረብር ይችላል፣ ነጋዴ ነው። እዚህ ከተማም ፀጉሬን ተስተካከል ነግረውኛል። 2 ሰዎች አስተካካዩና ሌላ ሰው ጠየቀው 5,000 እያስከፈለ በጠቅላላ መልሷል። እዚህ ከተማ ተቃዋሚ ያለው አለ። ከዚያ ስጠይቀው ሰውየው ሲጠይቀው እኔ እየሰማሁት አዎ ትክክል ነው አለው። ምንድነው ስለው 5,000 ያስከፍላል፣ ጠቅላላ መንጃ ፈቃዳቸው ሪቮክ ነው አለ።
ሰማው ዝም አልቆየውና ምን አልኳቸው? ታዲያ እነዚህ ሰዎች ወደ ፍርድ ቤት ለምን አልሄዱም? አይ ትምህርት ቤቱ ተዘግቷል አሉ። መዘጋት ብቻ አይደለም በፍትሐ ብሔርም ያስከሳል፣ ክራይም ነው። ያለ እውቀት ያንን አጭበርብሮ መክፈት አይቻልም። ፍራኦል ኢቴቻ ትምህርት ቤት ሲከፍት ዝም ብሎ አይደለም። እንደ አዲስ አበባ ኦሮሚያ ክልል የአማራ ክልል የምትለው በጉቦ በዘመድ ትምህርት ቤት የመንጃ ፍቃድ ትምህርት ቤት የምከፍተው አይደለም። እዚህ ሀገር እያንዳንዱ ነገር ሲስተም በኮምፒውተራይዝ የታገዘ ነው። ኢንስፔክሽን አለ። ምን ያህል እንደምትከፍ ቦታው ይታያል። ያለ የመኪና ብዛቶች ይታያል። የትምህርትህ ላይሰንስ ይታያል። ኤቭሪቲንግ። ከዚያ በኋላ ጋቨርንመንት ዲስ ኢዝ አሜሪካ ማን። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ስለ ፍርድ ቤቱ ውሎ ላውራ ነው የመጣሁትና ቴዲ ሐዋሳ ቤት በቴምርና በፊራኦል ችሎት ተመድቦ ነበረ። አይ ቲንክ ዮናስ ሙሉነህ ጠበቃ ነው። ሌሎች ደግሞ የዮናስ ሙሉነህ ደንገጥሮችንም አይቻቸው ነበረ እና እንደገባኝ ነገር ቴምር ፊራኦልን እዚህ ቲክቶክ ላይ ስታየው ላይፍ ከፍቶ ይዘምራል፣ የእግዚአብሔርን ቃል ያካፍላል፣ የእግዚአብሔር ሰው እንደሆነ አመነች። ከዛም በኋላ ደግሞ ፊራኦልን ስታየው ደሃን ይረዳል። ደሃን ሲረዳ ደግሞ ቫይራል የሚወጡ ቪዲዮዎች አሉ። ደሃን ረዳ ጥሩ ሰው ይባላል እና ፊራኦልን ያወቀችው በጥሩ ሰውነቱ በክርስቲያን ማንነቱና በጨዋ ንግግሩ አምናው ስለ ቢዝነስ አንድ ቀን ላይቭ ላይ ሲያወራ ገባችና ቢዝነስ እሷም መክፈት እንደምፈልግ ምናምን ስታወራው በቃ ትራክ ቢዝነስ እንትን በይና በወር $30,000 ትሰሪያለሽ ብሎ ትራክ ይሸጥላታል። የሸጥላት ትራክ ግን በጣም ብዙ የተነዳ፣ እሷ ስለኔ እንደኔ ናት፣ ስለ ትራክ አታውቅም፣ ስለ መኪና አታውቅምና የሌለ ቢዝነስ ውስጥ ግቢና ኢትዮጵያ ቁጭት ያለሽ ለድራይቨር ተሰጪና $30,000 በየወሩ አንቺ ብርሽ ማተም ነው ሲላት በጣም ደስ ያላት። ምክንያቱም ኢትዮጵያ እጮኛ ነበራት። ኢትዮጵያ ገብታ አግብታ ህይወቷን መምራት ነበረ እቅድ የነበራትና ይሄንን አስባ ትራኩን አምናው ምንም ነገርም ቼክ ሳታስደርግም አምናው ኢትዮጵያዊ ወንድም ነው፣ የእግዚአብሔር ሰው ነው፣ ሰውን ይረዳል፣ መልካም ንግግር የሚናገር ደግ፣ እጁ ለሁሉም የተዘረጋ ደግ ሰው፣ የሚናገረው ንግግር ደግሞ መልካም ስለሆነ የሚታመንም ሰው ስለሆነ መሰላት $157,000 ታወጣና ትራክ ትገዛዋለች ማለት ነው። ያንን ትራንዛክሽን ደግሞ በአንድ እንትን ሳይሆን በተለያየ ቦታ ነው እንዲገባ የተደረገው እና ኢትዮጵያ ትሄድና ፊራኦል ስልክ ያነሳላት። ትራኳም ችግር አለበት፣ አለመግባባት እንትን ተባለ ምናምን እና ተመልሳ እጮኝነቱንም ብሬክአፕ አርጋ ወደ አሜሪካ ተመልሳ ስለ ትራክ ቢዝነስ ምንም አታውቅ ልጅ ትራኪንግ ተምራ ትራክ ድራይቨር ሆነች እና ሴት ልጅ እንኳን ለሴት ለወንድ የሚከብድ ስራ ነው ሲባል ሰምቻለሁ እና ይህንን ስራ ሴት ልጅ እንድትሰራ ያለ ምንም የህይወት እቅድ ምንም በቃ በህይወቷ ትራክ ድራይቨር ሆናለሁ ብላ አስባ ማታውቅ ልጅ ትራክ ድራይቨር ሆና ራሷን አገኘችና ጸጥ ታስብሏት ነበር። ስፔሻሊ አንተ ሙለር የምትባለው የዮናስን ተወሱ ተከፍሎት ነው። አንተ ግን ከዛም በኋላ ማን ለእውነት ሲቆማየው ዛሬ ለሴት ልጅም ሲቆማየው መሀሪ ማልጠብቀው ሰው ኤርትራዊ ወንድማችን መሀሪ ለቴምር እውነት ቆመ። ከዛም በኋላ ብዙ ነገር ተባባሉ ምናምን። ይሄ ሁላ ነገር ሲሆን ፍርድ ቤትም ተሰይሞ ላስት ታይም ፍሎሪዳ የነበራስካ ፋኖም ይዞት ነበረ ፊራኦል እንደነገርኳችሁ። የፍሎሪዳም አሊጌተር ባይት አርጎኝ ነው ምናምን ብሎ አልተገኘም ባለፈውም። አሁን ደግሞ ፍላይት ውስጥ ነኝ ብሎ ፍላይት ውስጥ የሚያስቀው ነገር ፍላይት ውስጥ ስትሆኑ እኮ ኢንተርኔት ይሰራል። ቲክቶክ ላይ ግን በአካውንቱ መግባት አልፈለግም። በስልክ ነበረ ቴዲ የሚያናግረው የነበረው እና ፊራኦል እስከ መቼ አንተ እንደምትዋሽ እንደምትቀጥፍ ማትያዝ ማትጨበጥ ጉም እስከ መቼ እንደምትሆን እኔ አይገባኝም።